የነቢያትን እብደት የምናቆመው በነቢያት ትንቢት ነው። ምድሪቷን የወረረ ክፉ ትምህርት ተግባርን ያበላሸ፣ ቅንነትን ያጠፋ፣ ጽድቅን ያጠፋ፣ በትዳር ታማኝ ሰው እንዳይሆን ያደረጉ፣ እንደ ልባቸው የፋነኑ፣ ጠያቂ የሌለ ቢመስላቸው እግዚአብሔር ስለሌለ አይደለም። እመኑኝ የጊዜ ጉዳይ ነው። ሙላት አለው። ይህንን ስናገር ለሁላችን ነው። እኔ ነፃ ሆኜ ማውራ ከመሰለ ተሳስተሃል። መተህ እንዴት እንደምጨነቅ ብታይን ጥሩ ነው። የእግዚአብሔር ቃል እንዲም ነው። ዛሬ እንደ ልብ የሚፋነንበት ማንም ምን እንደሆነ አይጠየቅም። ብቻ አሜን በሊልሃል ተነስተ አሜን ትላለህ። ሰውን ማይጠይቅ፣ ጽድቅን ማይጠይቅ፣ ፍሬን ማይፈልግ ትውልድ መጣ። አመንዝራ ትውልድ። አመንዝራነት እኮ እቤት የሌለችው አይነት ሴት ጋር ለምሰው የሚሄደው ስፒሪት ስለሆነ ነው። ያው the same organ ያላት እዚህም ቤት ያለችው ደጅም ያለችው ስፒሪት ነው አመንዝራነት። አለመርጋት። አየህ፣ ማይጠይቅ ሰው የምትፈልገውን አገኝ እንጂ እንደ ልብህ አንዱን እያስለቀሱ አንዱን የሚያስቅ ክፉ ልምምዶች፣ ነውር፣ ዘፈን፣ ፖርኖግራፊ ውስጥን የሚበላ የሚያከሳ፣ የተከሳ፣ የተበላ፣ የተያዘ፣ የተጨቆነ፣ ቀና ለማለት ያቃተው፣ ሰማይ የሚያስነካ ስብከት የሚሰማ፣ ጆሮ በትልልቅ ድምጽ የተሞላ ትልልቅ ትንቢት የሚሰማ፣ መሬት ሲመጣ ጎረቤቱን መውደድ የማይችል፣ ኩርፈኛውን የማይታረቅ፣ ፍሬ አልባ ከሆነ እመነኝ ቅዱሱ ገብቶበት አይደለም። እመኑኝ ፍሬ ሂደት እንደሆነ ባምንም ግን ፍሬ የማይገለጥበት ዛፍ አንድ ትውልድ እየመጣ እንዳለ ይሰማኝ። ጽድቅን ዲማንድ የሚያደርግ መንፈሳዊ ፍሬን የሚጠይቅ ከየት አመጣኸው የሚል እጃችሁን አንሱ። ይሄ ቅባት ይፍሰስብን እንደገና። ቤቱን ያረከሰ፣ አገልግሎቱን ያረከሰ፣ በክፉ ልምምድ የተሞላ ዓለማዊነት፣ ዝሙት፣ ክፉ ምኞት የተጠናወተው ነገር ዛሬ ጸልያለሁ ከላያችን ላይ ይፋታ። መሽገር እንደሚነቀል ከላያችን ላይ ይነቀል። ያከሳን ይነቀል፣ የበላን ይነቀል።